ፐርሶናሊቲ እንዳላቸውና ከዚህ በፊትም በብዛት ምሳማቸውን ከክላይንቶቼ ምሳማቸውን ነገሮች እነግራቸዋለሁ። እናንተም ራሳችሁን አይ ሆፕ ትፈትሹበታላችሁ። ምንድነው የሚያስደስትህ ብዬ ጠየኩት። እኔ መታመም አልወድም፣ ጭንቀት አልወድም፣ አልጋ ላይ መተኛት አልወድም፣ መቸገር አልወድም፣ መሰቃየት አልወድም፣ በጣም ነው የምጠላው፣ በጣም ነው የምፈራው ብሎ ጠየቀኝ። ከዛ ኦኬ አይ ጥሩ እሺ ምን ትፈልጋለህ? ምንድን ነው የሚያዝናናህ የሚያስደስትህ ስለው አሁንም እኔ ከጭንቀቶቼ ነፃ መሆን እንፈልገው፣ ከችግሮቼ ነፃ መሆን እንፈልገው፣ ችግሮቼ እንደዚህ ሲሆን እንደዚህ ሆኜ በቃ አለ አይደለ እንደነዚህ አይነት ስሜት ውስጥ ነው ያለው። ስለዚህ ፎከስ ባረጋችሁት መጠን ነው ውስጣችሁ ሰብኮንሽስ ማይንዳችሁ እናንተ እኛ እንደ ማግኔት አይደለን እየሳብ ነው የምንሄደው ወደ ፍሪኩዌንሲያችን ወደሚጠራው ገባችሁ። ስለዚህ ሌላኛውም ክላይንት ምንድን ነው ያለችው? እኔ መከዳት አልወድም፣ እኔ ሰው ሲተወኝ አልወድም፣ መወደውን ሰው ማጣት አልወድም፣ ሰዎች ትኩረት ሲነሱኝ ማየት አልወድም፣ ማጣት አልወድም፣ መጨነቅ አልወድም፣ መታመም አልወድም፣ እንደዚህ አልወድም፣ እንደዛ አልወድም፣ እንደዚህ ያስጠላኛል። በጣም ነው የገረመኝ። ቀጠልኩኝ ድጋሜ አሁንስ ምን ማድረግ ነው የሚያስደስትሽ? ምን ስታረጊ ነው ደስ የሚልሽ ነፍስሽን የሚያስደስታት? አሁንም ችግሮች ላይ ነው ፎከስ የሚደረገው። ስለዚህ ችግሮች ላይ ፎከስ ማድረጉ መጥፎ ሆኖ ሳይሆን ግን ደግሞ ባይ ዲፎልት መጥፎ ነው ለእናንተ። ችግሮች ላይ ሞር ፎከስ ከምናደርግ ከዛ ችግሮች ላይ እንዴት ፎከስ አድርገን እንዴት ልንወጣ እንደምንችል ነው ማሰብ ያለብን። ምክንያቱም ፍሪኩዌንሲያችን በተለይ ሰብኮንሽስ ማይንዳችን ጠዋትና ማታ ስለ ችግሮቻችሁ ብቻ ከሆነ ደጋግማችሁ በአይምሯችሁ የምታስቡት ችግር ውስጥ እንዳላችሁ ከችግር መውጣት እንደማትችሉ ፎከስ የምታደርጉት ዘ ሆል ዮር ኢነርጂ ችግር ላይ ብቻ ከሆነ የምትስቡት ብረት እንደሚስበው የምትስቡት ችግር ከችግር ጋር ነው የሚሳሳበው የሚጠራራው። ስለዚህ ሰብኮንሽስ ማይንዳችሁ ደግሞ ፎከስ ወዳረጋችሁበት ነው ያ ፍሪኩዌንሲ የሚለቀቀው ማለት ነው። ስለዚህ ምንድነው የምትሆኑት? ከችግር ላይ ችግር ብዙ ሰው ሰምታችሁ ካወቃችሁ እኔ አንዱን ለቀቅ አረኩ ስለ አንዱን እንደውም የሆነች ቲክቶክ ላይ አይቼ ነበርና ችግሮቼን አሁን አለፍኳቸው ስል ከነ ፓወር ባንኩ ነው የሚመጣብኝ ያለች። አንዷ ደግሞ ምንድን ነው ያለችው? የኔ ደግሞ ላለመሄድ የማለ ይመስላል፣ ጄኔሬተር ማብራት ቢጠፋ ራሱ ጄኔሬተሩን ይዞ የመጣ ይመስላል የሚል አስተያየት ሰጥተዋልና በዚህ ሌቭል ፎከስ ያደረጉት ችግሩ ምንም ቢሆን ከነሱ እንደማይለቅ ነው የሚያስቡት 24 ሰዓት። ስለዚህ በተለይ ወደ መኝታ ሲሄዱ ጠዋት ስትነሱ ፎከስ የምታረጉበትን ነገር የመሳብ እድላችሁ በጣም ሰፊ ነው። ስለዚህ ጥሩ ነገር በማሰብ ብቻ ጥሩ ነገር ይመጣል ካላችሁ ኖ አይመጣም። ግን ወደ ማታ ስተኙ በጣም ኢነርጂያችሁን ሰብስባችሁ የምታስቡበት ነገር በጣም ትልቅ ኃይል አለው። በተለይ ጠዋት ደግሞ ተነስታችሁ የምታስቡት ነገር ጥሩ ነገር ከሆነ ቀን በቀን ያለው አክቲቪቲያችሁ ላይ በጣም ጥሩ ይሆንላችኋል። ምሳሳ ላይ ሪማይንድ ያደርጋችኋል። ስለዚህ ያንን ለማሳካት ነው የምትሮጡት ማለት ነው። ስለዚህ ችግሩ ላይ ፎከስ ማድረጉ ይቅርና አትሊስት ኢነርጂያችሁን መፍትሄ ላይ ጥሩ ነገር ላይ ፊሊንጋችሁን ጥሩ ነገር ላይ ወደ መፍትሄ ፎከስ ብታረጉ በጣም ጥሩ ለውጥ ታመጣላችሁ ብዬ አስባለሁ። እኔ ልዩ ጋሻው ነኝ፣ ፕሮፌሽናል ሳይኮሎጂስት ኤንድ ሳይኮቴራፒስት። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ሀቤ ጉዳይ ባይ